መከቴ እርግጠኛ ነኝ ሀገሮት መተን በከቻልኩኝ ወደ ሰሜን ሸዋ አካባቢ ሊሆን ይችላል። በብዛት የዛ እርገጤ መከቴ አሽኔ የዛ አካባቢ ስሞች ናቸው። እውነቱን ለመናገር ስም አሁን እየባከነ መጣና እንዲህ ያለ ቦታው እየተለጠፈ በእውነቱ እንደው ወሮ በላ ጫትቃሚውን ጳውሎስ እያለ አመንዝራዋን ሴትዮ ማርያማዊት እያለ እንኳን ዘላለማዊ ድንግልናዋን በአንድ ባል መወሰን ያቃታትን ሴትዮ ማርያማዊት ብሏታል። እኔ ያወጡላት አይደል የሚገርመኝ እኔ እሷ ተሸክማ በህይወት መኖሯ እውነቴን ነው እንዴ በህይወት መኖሯ እኔ አሁን ይሄን ስብሰት ያልቀበልም እውነቱን ለመናገር ዮሐንስ የሚባል ማጅራት ነች። በጣም የሚያሳዝንና የጥንት አባቶች ግን አሽኔ መክቴ እርገጤ ሲሉ መመከት መጀገን ማለት ነው። ቀላል ነገር አይደለም። ስማቸው ማንነታቸውን ይገልጥ ነው። ዛሬ የሚወጡ ስሞች እንደ በጥንት ጊዜ የልጁን ስም ሰምቶ ዘመኑን መተንበይ ይቻል ነበር። ለምሳሌ ያዕቆብ በመጽሐፍ ቅዱስ ዮሴፍ ማለት ነው ተሰዶ ግብጽ ወንድሞቹ ሽጠውት ነገሮች ተበላሽተውበት ግብጽ ሄዶ አስኔትን ካገባ በኋላ ምናሴ የመጀመሪያ ልጅ ምናሴ ነበር። ምን የሚል ስም አወጣለት? ማስረሻ ወይ ወንድሞቼን ግፍ ያስረሳኝ መሰደዴን ያስረሳኝ በሰው ሀገር ፍሬ ሆንከኝ ሲል ምናሴ ማለት ማስረሻ መርሳ ያዘን ማለት ነው። እኔ በእውነቱ ለልጆቻችሁ ስም የምታወጡ ሰዎች አትጫኑባቸው፣ ያቃስታሉ፣ ይጎዳቸዋል። እውነቴን ነው የምላቸው። አሁን ብድግ ብሎ አንድ ሰው እኔ እሸቱ ነው ስሜ ከመጀመሪያ እናቴ ያወጣችልን ለመቀየር እኛን የቆሎ ትምህርት ለመቀየር ጉዳዩ አይደል። እንጦጦ ስንመጣ ብዙ ስም እንቀይራለን፣ ወደ ኮተቤ እንቀይራለን። እኔ ስም አልቀይርም። ጀግኖቹ ሰርተው ስማቸውን ያስከብሩታል እንጂ የተሰራበት ስም ተሸክመው ሲያቃሱት አይኖር። አንተ የጀግና ስም ተሸክመህ ምን ቦታ ትሰቃያለህ? ዝም ብለህ እንደውም ከዚህ በፊት ተናግሬ ነበር። ለምን እንደ አውቶቡስ እንደ ከተማ አውቶቡስ በቁጥር አንጠራም ከምንሰቃይ ብዬ ነበርና ግን እኔ አሁን ቅድም እንዳልኳቸው ማርያማዊት ድንግላዊት ብሎ እንደ አይነት የድንግል ማርያምን ስም ተሸክሞ በዝሙት ከመሰቃየት እንደው ባካሽ ስማችሁ ቢያንስ ስማችሁን ቀይሩና ኃጢያቱን ስሩ። ያ የራሳችሁ ጉዳይ ነው፣ ያገባልን። ስሙ ግን መባከኑ ያሳዝነናልና አቶ አሽኔ በጣም ጥሩ ስም ነው። ከምወዳቸው የሀበሻ ስሞች መካከል ነውና ዶክተር ዮናስ በጣም